ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮዎች መጥቻለሁ ማለት ነው። አንዳንድ ዞር ስል ያገኘኋቸው ቪዲዮዎች እንግዲህ ያስቃሉ፣ ያዝናናሉ ያልኳቸውን ይዤላችሁ መጥቻለሁ። ሀሳብ አስተያየታችሁን ኮሜንት ላይ መጣለ ላይክ ማድረግና ሰብስክራይብ አድርጎ ቤተሰብ መሆን እንዳይረሳ ማለት ነው። ወደ ቪዲዮ ቡም ዜሪው ነው ወንድሜን አልተረፈም። ፈጣን እርምጃ ማለት ይሄ ነው። እንደዚህ አይነት ፍጥን ያለው እርምጃ ኦኬ ሰካራስ ሄደ ገባ እንዲህ ነገር እስኪ ሌላኛው አካውንት ላይ 400 ሺህ ብር ካለ ወንድ ነው ብለህ እንዳታስብ። እህት ስምሽ ማን? ኢክራም። አንቺሳ? አህላም። እኔ ደግሞ ሲሃም። ይጫወተዋል፣ ሰው ይጫወተዋል ይላል። እሺና ዘርዋን አሁን ደግሞ ራሱን በራሱ የሚቀጣውን ሰው እናያለን። የፊት ጠረባ የኋላ ጠረባ ተክኖታል በቃ። ሁለት እርሱን እኮ እንኳን ራስን እየቀጣ ወንድሜን አልተረፈም። ኧረ ወዩ የማይታይ ጉድ የለም። ግፈኛ ሰው የሆነ ሰው ወርውሮባቸው እኔ ልወዛገብ ድሮ እኔ ራሴ ግራ ያጋባኝ ነበር። እንዲህ ነበር የምለው። የእሷንም ከፋ አሁን ችለነው መዋቡንስ ውብ ናት ሊያውም ቆንጆ ልጅ መዋቡንስ ውብ ናት ያውም ቆንጆ ልጅ እጇ እንደ ጌታቸው ይወራጫል እንጂ ተባልሽ። ጌታቸው ረዳ ሲያወራ እንዲህ ይላል። ምንድነው ዋት ኧረ በለው አወሳሰብ ሻምቢ ቴንኪው ስናውጣ ስራ አንድ በአንድ ተነስናውጣ ስራ አንድ ባንድ አቀበል ትላለህ ተይዘ ጭማድ ወሉቻ ድራግ በል ተቆለኛ መቼ ሳክስ ይችላል ገኔ ወንድማችን ተቀበል። መቼ ሳክስ ይችላል ገኔ ወንድማችን ሳክሲ ይችላል ገኔ ወንድማችን ገኔ ወንድማችን መቼ
ሳክስ ይችላል ገኒ ወንድማችን ይነፋው የለ እንደ ጠቅላይ ንጉሳችን ራንቺ ስራቴ ይተይ ነው ስም አልጠራው ብሉ ነው አድርሱልኝ ያለው ተቀበል ገኒ እንግዲህ ለዛሬ ያዝናናሉ ብለን የመረጥናቸው እነዚህ ናቸው። እንግዲህ ሀሳብ አስተያየት ካላችሁ ታች ላይ ጣል አድርጉልን ማለት ነው። ለቤቱም አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ገኒ ማኛ ተቀበል